ሰላም ሰላም ውድ የዩቲዩብ ተከታታዮቻችን እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንዴት ናችሁ ጋይስ? ሁላችሁ ማማን ነው ከጫፍ እስከ ጫፍ ከዓለም እስከ ዓለም ያላችሁ እንዴት ናችሁ? እኔ በጣም ደህና ነኝ። እወዳችኋለሁ ጋይስ። ላይክ፣ ሼር፣ ሰብስክራይብ ስለምታደርጉኝ ኮመንት ስለምጽፉልኝ አመሰግናችኋለሁ። ዛሬ ደግሞ በሌላ ቪዲዮ መጥቻለሁ። ተከታተሉኝ። እና ጋይስ እንዴት ናችሁ? ዛሬ ለምሳችን ጎመን እንሰራለን። ቀለል ያለ የጎመን አሰራር አሳያችኋለሁ። አሁን ይታያል። ጎመን ስንሰሩ ሁሌ ቅጠሉን ከእንጨት መለየት አለባችሁ። ምክንያቱም በመሀል ላይ እንደዚህ አይነት ቀጠን ያሉ ክር መሳይ ነገሮች አሉ። እንደዚህ ማለት ነው። እንደዚህ እያደረግን ጎመናችንን በደንብ አድርገን እንቀነጥሳለን። ከዛ በኋላ በጨው አድርገን እንዘበዝፈዋለን። ምክንያቱም ጎመን ውስጥ የተለያዩ ነገሮች ሊኖሩ ስለሚችሉ እና በኋላ እንዳያመን እንደዚህ አድርገን አያችሁ። ይህ ንጹህ ጎመን ነው። የእናንተ ኮመንት የእናንተ አስተያየት በጣም ያበረታታኛል ጋይስ። ግን ኮመንት እየሰጣችሁኝ አይደለም። ሀሳብ አስተያየታችሁን ብትጽፉልኝ ደስ ይለኛል። እና ሰብስክራይብ እያደረጋችሁ ብታዩን ደግሞ ብዬ እጠይቃለሁ። እና ጎመናችን ተቀንጥሶ አልቋል ጋይስ። ይህንን ጎመናውን በደንብ አድርገን በጨውና በውሃ እንዘፈዝፋለን። ከዛ በኋላ ድቅቅ አድርገን እንከትፈዋለን። አብራችሁን ቆዩ። ጎመናችን ቆንጆ በሆነ ሁኔታ ታጥቧል። በዚህ ድቅቅ አድርገን እንከትፈዋለን። በነገራችን ላይ ጋይስ ጎመን በጣም ለና ብዙ ጥቅሞች አሉ። ከጥቅሞቹ አንዱ በሰውነታችን ውስጥ ያለን ወደ ልብ ቱቦ የሚሄደውን የደም ቧንቧ ያሰፋል፣ ደማችንን ያቀጥናል። ለብዙ ነገር ጥሩ ነው። እኔ ፐርሰናሊ የአረንጓዴ ነገሮች ብዙም ወዳጅ አይደለሁም፣ ግን አሁን ግን በምግቦቼ ላይ ሁሌም አረንጓዴ ነገር እየቀላቀልኩ እበላለሁ። እናንተም ይሄን የምትጠቀሙ ባይ ነው። ቀይ ነገሮችም እየበላችሁም ቢሆን ከመሀል ግን ትንሽ አረንጓዴ ነገሮች እንቀላቅል፣ አሪፍ ነው ጋይስ። እንደዚህ ጥቅቅ አድርገን እንከትፋለን። ከዛ ማጠንፈፍ ያደርገዋለሁ። ምክንያቱም ጎመን በባህሪው ውሃ የማዘል ባህሪ አለው። ስለዚህ በኋላ የሰራነው ጎመን ላይ ውሃ እንዳይሞላ እንደዚህ እናጠለዋለን። እንደዚህ እያለን ጎመናችንን ድቅቅ አድርገን በቆንጆ ሁኔታ እንከትፋለን። ሽንኩርታችንን ጥደናል፣ እየበሰለ ነው። በመሀል ደግሞ አሳያችኋለሁ ጋይስ። ስቴይ ቲዩንድ። የከተፍነው ጎመን ይሄን ይመስላል ጋይስ። ይሄ ሁሉም አይደለም ግን የተወሰነው ነው። ይሄንን ይመስላል። አሁን እናስገባዋለን። ሽንኩርታችን እንደዚህ በደንብ ጠበስ ካለ በኋላ ጎመናችንን እንከታለን። ጎመናችንን አስገብተናል። አሁን እንደዚህ ማሰል አድርገን ከሽንኩርቱ ጋር እናደባልቅና ከዛ እንከርነዋለን ማለት ነው። ጎመን በባህሪው ምንም ያህል ውሃውን ብናጠነጥፈው የራሱ የሆነ ውሃ ስላለው በውሃው መብሰል ይችላል። ጎመናችንን ከትፈን ጨርሰናል። አሁን አመሳስለን እንደዚህ እንከርነዋለን። አብራችሁን ቆዩ። ዛሬ የክሊኒንግ ዴይ ነው እና ከማስተካከላቸው ነገሮች አንዱ ልብሴን ነው። አያችሁት እንዴት መስዳብ እንደሆነ ጋይስ። ሰሞኑን ትንሽ ቢዚ ሆኜ በስራ አልተመቸኝም እና ልብሴን በቃ ዝም ብዬ ስጎትተው እንደዚህ ይሆናል። አሁን ይሄንን እናስተካክላለን። እኔ ሁሌም ልብስ ሳስተካክል ምንድን ነው የማደርገው? ሱሪውን በአንድ ሳይድ፣ ቲሸርት በሌላ ሳይድ፣ ሁሉንም ተመሳሳይ አይተሞች በአንድ ላይ ነው የማደርገው እና ሱሪዎቼ መጀመሪያ ላጥፍና ሁሌም በአንድ ላይ እንደዚህ ነው የማስገባው ማለት ነው። እንደዚህ ልክ እንደዚህ ሱሪዎቹን በአንድ ላይ ነው የማስቀምጠው። ቅድም እንደዛ የተዝረከረከው ቁም ሳጥናችን እንደዚህ በአማረ መልኩ አስተካክየዋለሁ ጋይስ። አያችሁት እንዴት እንዳስተካከልኩት? ፏ ብሎልናል።
አሁን ደግሞ ወደ ምሳ ስራ እንሄዳለን። ምሳችንን እንሰራለን። ምሳችንን ዛሬ ቀለል ያለ ነገር ነው የምናዘጋጀው። ወደዛ እንሄድ። እንደዚህ ቆንጆ በሆነ ሁኔታ በስሎልናል። አሁን ወደ መብላት እንሄዳለን ጋይስ። እዚህ ጋር ከምሳ በኋላ ቆንጆ ቡና እያፈላው ነበረ። ጓደኛዬም እህቴም ነበረች እዚህ ጋር እና አላስፈላጊ ድምጾችም ሙዚቃም ነበረና ለዛ ነው ቮይስ ኦቨር የገባሁላችሁ።